ሰላም ሰላም ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበል እያልኩኝ ዛሬ ምርጥና አንደኛ ለፀጉራችን እድገት የሆነ ቅባት አሳያችኋለሁ። እንግዲህ እንደምታዩት ምርጥ ቅባት ነው፣ ትወዱታላችሁ። ቅደም ተከተሉን እዩት። እዚህ ጋር ሬት አለ፣ ፍሬሽ ሬት ነው እኔ የቆረጥኩት፣ ግቢ ውስጥ አለ። ምስማር ያው ቅርንፉድ ታውቃላችሁ፣ 10 ሀባ ቅርንፉድ። ከዛ ደግሞ እዚህ ጋር ደግሞ ጅንጅብል፣ ይሄ ሁሉ አይደለም የምታደርጉት፣ ትንሿን ነው። ከዛ እዚህ ጋር ደግሞ ዘይቱን፣ እዚህ ጋር ደግሞ የእንትን ዘይት ነው። ይሄ ትልቁ የበሶዳ ወይም የጥቁር አዝሙድ ዘይት ነው። የጥቁር አዝሙድ ዘይት ነው። ይሄ ደግሞ የደረቀ ሮዝመሪ ማለት ነው። ሮዝመሪ ለፀጉር እድገት ፈጣን ነው። አንዳንዶች ሽበት ይወጣል ይላሉ። የደረቀ ችግር የለም፣ በርጥቡ ሲሆን ግን ሽበት ያወጣል። እኔ ረጅም ጊዜ ሞክራለሁ። እኔ እቺን ታክል ነው አሁን የምጠቀመው፣ ብዙ አይደለም ግን ሲፈላ በጣም ጥሩና ጥሩ ነው። ሞክሩትና በጣም ትወዱታላችሁ። ይኸውላችሁ እኔ አሁን ሬቱን ከትፌዋለሁ፣ እየከተፍኩ ነው። እዚህ ጋር እንደምታዩት እያያችሁ ነው። እንደዚህ ድቅቅ አድርገን እንከትፈዋለን። ሬቱ በራሱ ፍሬሽ ሲሆን ጂል አለው፣ ለፀጉር እድገት ፈጣን ነው። ቀጠፍ እንትን ደረቅ ማን ነው ቀጠና አድርጋችሁ ትከትፋላችሁ። እዚህ ጋር ደግሞ ጅንጅብል ነው። ጅንጅብል እየከተፍኩ ነው። ጅንጅብሉንም ደቀቅ አርጋችሁ ከተፉት። ያው ጅንጅብል ለፎሮፎር ለምናምን ምርጥ ነው። ከዛ አንድ ላይ የከተፍኩትን ድስት ላይ ያረኩት ማለት ነው። ድስቱ ምንም ነገር መኖር የለበትም፣ ሽታ ምናምን ወጣ በርበሬ ምናምን መኖር የለበትም። ያው ድስቱ ላይ አቀላቅያለሁ። አሁን ይሄ ሮዝመሪ ነው። ሮዝመሪውን ደግሞ አጥበዋለሁ፣ ደረቅ ስለሆነ አጥበዋለሁ ትንሽ በውሃ ማለት ነው። እንደምታዩት በውሃ ወንፊት ላይ አርጌ ውሃ ደፋበታለሁ። እያያችሁት ነው። እንደዚህ ደፍቼበት አፈሩ ከውስጥ ካለ ምናምን ይወድቃል ማለት ነው። ሲደርቅ አፈር ምናምን ሊኖር ይችላል በሚል ሂሳቤ ነው። እንደዚህ ውሃውን ትነሽፉና ታደርቁና እንደዚህ በወንፊት እዛው እንዳለ መጣ ታረጉና ከዛ እዛ የተዋህ እንትን እሁዱ ጋር ትቀላቅሉታላችሁ። በተዘጋጀው ጅንጅብል ሬት ምናምን ውስጥ አንድ ላይ እንደዚህ አድርገን እናዋህዳለን። ያው እንግዲህ ስናጥበው ትንሽ ለየን ይሆናል ማለት ነው። ያው አሁን ሬቱ ይውላችሁ እንግዲህ ጄል ነው። በቃ እኮ ዝም ብሎ ራሱ ጄል ነው። ይው በጄ ላይ ስታዩ ጄል ነው፣ ለስለስ ሲል በስማ እንደዚሁ ነው የምላችሁ። ብትቀቡት በጣም ምርጥ ነው። በጣም ሽታ የለውም። እኔ እንደው ከዛ ቁርንፉዷን ጨመርኳት። ቁርንፉዷን ማብሪያት ነው የምጨምረው እና ምርጥ ነው። ብታዩ ተጠቀሙት። ከዛ ዘይቱንን የሚበቃችሁን ያህል ኦሊቭ ኦይል ወይም ዘይቱን እናንተ የሚበቃችሁትን ያህል ነው። እኔ እንግዲህ ብዙ አላቆይም፣ 1 ወር ነው፣ ለወር ነው አሁን ይሄን ዘይት የምጠቀመው። እና መጠናችሁ ነው ማድረግ፣ ያው ለራሳችሁ መጠናችሁን እናንተ ታውቃላችሁ ምን ያህል ጊዜ እንደምትቀቡ፣ በወር ስንቴ እንደምትቀቡ፣ በሳምንት ስንቴ እንደምትጠቀሙ እናንተ ታውቃላችሁ። እንደ ፀጉራችሁ ብዛትም ነው። የኔ ፀጉር በጣም ብዙ አይደለም፣ ላዛ ፀጉር ነው ያለኝ፣ በጣም ደረቅ ፀጉርም የለኝም። ግን ለእኔና ለእህቴ ለሳምንት ይበቃናል ማለት ነው። ማለት ለወር ይበቃናል፣ ለ1 ወር ይበቃናል ማለት ነው። እና እንትኑን ብዙ አታብዙ፣ የጥቁር አዝሙድ ዘይት አታብዙ፣ በጣም ብዙ አታብዙ። በጣም ቀይ ያረግባችኋል። በጣም ነው ቀይ ነው የሚሆነው ሲበስል። በተለይ ደግሞ ልክ ዘይት የሆነ ነገር እህል የጠበሳችሁት ነው የሚመስለው። እና ብዙ አታብዙ። እኔ አሁን 3 ኦሊቭ ኦይል አርጌ 1 ነው ያረኳት እሷን ማለት ነው። በጣም ብዙ እንዳታቆዩ፣ ከወር እንደዛ ብላ አታቆዩት። ምክንያቱም እንትኑ ፍሬሽ ነው። ይሄ ማን ነው ሬቱ ፍሬሽ ስለሆነ ምናልባትም ጥሩ ላይሆን ይችላል፣ ሽታም ሊያመጣ ስለሚችል ተጠንቅቃችሁ ነው። እንግዲህ አሁን ሁሉንም እንደዚህ አርጌ አቀላቅያለሁ አንድ ላይ። 1 ፊንጃን 1 ብርጭቆ እንትንና 3 ብርጭቆ ኦሊቭ ኦይል አርጌ አንድ ላይ ቀላቅዬ፣ አሁን እንግዲህ እሳቷን አያችሁ፣ በዚች ነው እንግዲህ ማለት ነው። በዚህ በቀጭኗ በትንሹ አርጌ አንተከትካታለሁ ማለት ነው። እሳቱን በጣም አታብዙ። እሳቱን በጣም ካበዛችሁ ልክ የጠበሳችሁትን ያክል ነው የሚሆንባችሁ። ሬቱ ጅንጅብሉ ምናምን እንዲሁም
እሳቷን ቀነስ አድርጋሽ ነው። አሁን እንደዚህ እየፈላሽ ነው፣ እየተንተከተከች ነው። ውብ ሆና እያችሁ እንደዚህ እየተንተከተከ ነው። እሳቱን ዜሮ ላይ ነው ማድረግ፣ በጣም ዜሮ ላይ ነው ማድረግ። እሳቱን አታብዙ። ባይዘዌ ቅርንፉዱን የጨመርነው ትንሽ ፀጉራችን ወደ ቡኒ እንዲቀይር ነው። ገባችሁ እንጂ ቅርንፉድ ብዙም አይመከርም። እኔ እዚህ ጋር ያንተከተኳት 15 ደቂቃ ነው። 15 ደቂቃ ካንተከተኩት በኋላ አሁን አውጥቼዋለሁ ማለት ነው፣ እንዲቀዘቅዝ። በጣም መቀዝቀዝ አለበት። በጣም ለማንሳፈፍ ስትፈልጉ በጣም መቀዝቀዝ አለበት። እኔ እንግዲህ እዚህ ላንጣፍፈው ነው። አሁን ለ1 ሰዓት ተኩል ያክል ውጭ ቆይቶ አሁን እያንጣፈፍኩት ነው ማለት ነው። አንዳንዶች በጨርቅ ተጠቀሙ፣ አንዳንዶች ደግሞ ፍሬ ስለሆነ በዚሁ በወንፊት ብትጠቀሙ አሪፍ ነው። እንትኑ ሬቱ ፍሬሽ ስለሆነ በጣም ብዙ ጄሊ እንዳይፈስ፣ ሲበዛም ደግሞ እንትንም የመርጋት ባህሪ ያመጣል። ጄሊው ሲበዛ ይረጋል እና በወንፊት ብታረቁና የፈላው እዛ ያለው ቪታሚን ይበቃችኋል። እና እንደዚህ አንጠፈፍኩት። ስታዩት ይውላችሁ እንግዲህ ይሄ አሁን ቡኒ የሆኑ ለመሰላችሁ የጥቁር አዝሙድ ዘይት ራሱ ቡኒ ስለሆነ ነው ቡኒ የሆነው እንጂ ዘይቱን ብቻውን ወይም ኦሊቭ ኦይል ብቻውን ቢሆን ወደ አረንጓዴነት ነበረ የሚቀየረው። እና ቅርንፉዱ ነው። ቅርንፉዱ ሲፈላ እንደዚህ አይነት ባህሪ ያለው ሲንተከተክ ማለት ነው። እና አሁን እኔ ያንጠፍኩትን ዘይት ወደ ቃዬ እየገለበጥኩ ነው። እንግዲህ አያችሁት፣ እንደዚህ እንደምታዩት ማለት ነው፣ ቪዲዮ ላይ እንደምታዩት እንደዚህ አንጠፈፍኩና የምጠቀምባቸውን እቃዎችን አዘጋጅቻለሁ። አጥቤ አስቀምጫለሁ። እንደዚቹ ገለብጣታለሁ። ገልብጬ ከድኜ፣ ይቺ መቀበያ ናት፣ ለመቀባት ምርጥ ነች። እንደዚህ ገልብጬ ችግር የለውም እንትኑ አንዳንድ ፍሬ ቢገባ ምንም ችግር የለውም። ይሄ ሮዝመሪው ደረቅ ስለሆነ ምንም ሽታ አያመጣም። ውስጥ ራሱ ብታስቀምጡት ችግር የለውም ማለት ነው። እንግዲህ እኔ እንደዚህ አድርጌ እንደምታዩት 2 ቡትሌ ተግማሽ አስቀምጫለሁ ማለት ነው። ሳይሞላ ቀረ። እዚህ ጋር ሞልተናል። ብንገዛው ይሄ አሁን እንደ ብዙ ብር ነው። እንደዚህ ሞልተናል። እንደገና እዛችኛዋ ደግሞ ጎዶሎ አስቀምጠናል፣ አልሞላልንም። ያው እዚህ ጋር አለ። እቺ መቀበያ ምርጥ ናት። እቺ ነገር ልትኖራችሁ ይገባል። ፀጉራችሁ ላይ ስትቀቡ በጣም ምርጥ ናት ማለት ነው።